ሪንግ ጋር በማነካካት ማግኔቲክ ፊልድ ስትሬንግዙን በዚህ መልኩ ቼክ ማድረግ እንችላለን ማለት ነው። በመጀመሪያ ደረጃ ቴስት ወደምናረጋው ወይም ወደምንፈትሸው የዚህ የኦልተርኔተር አካል ወስዳችሁ በመጀመሪያ ደረጃ ቴስት የምናደርገው ወይም ደግሞ የምንፈትሸው የዚህ ኦልተርኔተር ክፍል ሮተር ዋይንዲንግ ተብሎ የሚጠራ የዚህ የኦልተርኔተር ክፍል ነው። ይሄ ሮተር ዋይንዲንግ የምንለው እንግዲህ እዚህ ውስጥ በጣም ረጅም የሆነ ዋየር ወይም ደግሞ ጥቅል ሽቦ ሲሆን ይህ ጥቅል ሽቦ ኤሌክትሮማግኔት በመሆን እና በዚህ በስታተር ዋይንዲንግ ውስጥ በመሽከርከር ይህ ስታተር ዋይንዲንግ ኤሌክትሪክ ጀነሬት እንዲያደርግ ወይም ደግሞ ኤሌክትሪክ እንዲፈጥር ወይም ከረንት ፕሮዲዩስ እንዲያደርግ የሚያግዝ ወይም የሚያደርግ አካል ሲሆን ይሄ እንግዲህ እዚህ ውስጥ ያለው ጥቅል ሽቦ ሁለት ጫፎች አሉት። እንግዲህ አንደኛው የሽቦ ጫፍ ከዚህኛው ከአንደኛው ስሊፕ ሪንግ ብለን የምንጠራው ጋር የሚገናኝ ሲሆን ሌላኛው ሁለተኛው የሽቦ ጫፍ ደግሞ ከዚህ ከአንደኛው ስሊፕ ሪንግ ጋር የተገናኘ ይሆናል ማለት ነው። ስለዚህ አንድ ወጥ የሆነ ሽቦ ሆኖ ሁለቱ ጫፎች ግን የሽቦ ጫፎች አንዱ ከዚህኛው ስሊፕ ሪንግ ሌላኛው ደግሞ ከሌላኛው ስሊፕ ሪንግ ጋር የተገናኘ ነው ማለት ነው። እንግዲህ እዚህ የኦልተርኔተር ክፍል ላይ ወይም ደግሞ ይሄ ሮተር ዋይንዲንግ ወይም ሮተር ኮይል የምንለው ላይ ሶስት ነገሮችን ቴስት እናደርጋለን ወይም ደግሞ ቼክ እናደርጋለን ማለት ነው ተመልካቾቼ። በመጀመሪያ የምናደርገው የዚህን የማልቲሜትራችንን ሴሌክተር ወይም ደግሞ ሴቲንግ ወደ ሆም ወይም ደግሞ ሬዚስታንስ መለኪያው ላይ ወይም ደግሞ ወደ ሆም ሬንጅ ላይ እናዞራለን። እዚህ ጋር እንደምትመለከቱት አሁን ይሄንን ሴሌክተር ሆም ላይ አድርገናል። ከዛ ውጭ ደግሞ እነዚህ እንግዲህ ኬብሎች ወይም ደግሞ የማልቲሜትራችን ኬብሎች ማለት ነው ጥቁሩ ኮመን ሬንጅ ላይ መሆኑን ቼክ ማድረግ ይኖርብናል። ቀዩ ደግሞ እንደዚሁም ደግሞ ቮልቴጅ ሆም ኤንድ ሚሊ አምፒር የሚል ወይም ደግሞ ቮልቴጅ እና ሬዚስታንስን መለካት የሚያስችለን ቦታ ላይ መሰካቱን እርግጠኛ መሆን ይኖርብናል ማለት ነው። እንግዲህ ይሄንን ካደረገን በኋላ የዚህን የማልቲሜትራችንን ሁለቱን ፕሮቦች በመጠቀም በመጀመሪያ ቴስት የምናደርገው ወይም ደግሞ ቼክ የምናደርገው ኦፕን ሰርኪዩት ቴስት የምንለው ነው። ይሄ እንግዲህ ኦፕን ሰርኪዩት የምንለው ቴስት እዚህ ውስጥ ወይም ደግሞ እዚህ ላይ የምናገኘው ኮይል ወይም ዋይንዲንግ ወይም ደግሞ ጥቅል ሽቦ መበጠስ እንደዚሁም ደግሞ መላቀቅ ነገር ካለው የምንለይበትና የምናቀበት ነው ማለት ነው። ይህንን ለማድረግ እንግዲህ የማልቲሜትራችንን አንደኛውን ፕሮብ በአንደኛው ስሊፕ ሪንግ ላይ እንይዛለን። ሌላኛውን የማልቲሜትራችንን ፕሮብም ደግሞ በሁለተኛው ስሊፕ ሪንግ ላይ እንደዚህ በማነካካት ኮንቲኒቲ መኖርና አለመኖሩን በዚህ በማልቲሜትራችን ላይ ቼክ እናደርጋለን ማለት ነው። እንደምትመለከቱት እንግዲህ በዚህ በማልቲሜትራችን ላይ አሁን ሪዲንግ ወይም ደግሞ ኮንቲኒቲ መኖሩን ያሳየናል ማለት ነው። ይሄ ማለት እንግዲህ ዋይሩ ኮንቲኒየስ መሆኑን ወይም ደግሞ ምንም አይነት መበጠስ ወይም መላቀቅ እንደሌለው በዚህ ቼክ አድርገን ማረጋገጥ እንችላለን ማለት ነው ተመልካቾቼ። ሌላውና ሁለተኛው በዚህ በሮተር ዋይንዲንግ ላይ ቼክ የምናደርገው ሾርት ሰርኪዩት መኖሩን ቼክ እናደርጋለን ማለት ነው ተመልካቾቼ። አንደኛውን የማልቲሜትራችንን ፕሮብ ከአንደኛው ስሊፕ ሪንግ ጋር በመያዝ ሌላኛውን ደግሞ በሌላኛው ስሊፕ ሪንግ ላይ በዚህ መልኩ በመያዝ በማልቲሜትራችን ላይ የሚሰጠንን ሪዲንግ ወይም ደግሞ ንባብ እንመለከታለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ አሁን 3.2 ሆም ነው የሚያነብልን ማለት ነው። ይሄ እንግዲህ 3.2 ሆም ሬዚስታንስ እንዳለው ሪዲንጉ ያመላክተናል ማለት ነው። ነገር ግን ይሄ አሁን ሜጀር አድርገን ያገኘነው 3.2 ሆም የሚለው ሪዲንግ ትክክል መሆንና አለመሆኑን ለማረጋገጥ እንግዲህ ምንድነው የምናደርገው የዚህ ኦልተርኔተር ወይም ደግሞ የዚህን ኦልተርኔተር ስፔሲፊኬሽን ቼክ በማድረግ ይሄ ሪዲንግ ከስፔሲፊኬሽኑ ጋር ትክክል መሆኑን ወይም ደግሞ እኩል መሆንና አለመሆኑን ቼክ ማድረግ ይኖርብናል ማለት ነው። እንግዲህ እንደየኦልተርኔተሩ ሳይዝ እና ሞዴል ይሄ ሪዲንግ ሊለያይ ስለሚችል በስፔሲፊኬሽኑ መሰረት ቼክ በማድረግና ኮምፔር በማድረግ ሪዲንጉ ትክክል መሆንና አለመሆኑን ቼክ እናደርጋለን ማለት ነው። አሁን ያገኘነው ሪዲንግ ከኖርማል ስፔሲፊኬሽኑ እጅግ በጣም ያነሰ ከሆነ ወይም ደግሞ የሬዚስታንስ ቫልዩ ዝቅተኛ ከሆነ ይሄ ሮተር ዋይንዲንግ እንግዲህ ሾርት አድርጎ ሊሆን ይችላል የሚለውን እርግጠኛ መሆን እንችላለን ማለት ነው ተመልካቾቼ። ይህንን በማድረግ እንግዲህ ይህ ሮተር ዋይንዲንግ ሾርት ማድረግ አለማድረጉን ወይም ደግሞ ኢንሱሌሽኖቹ በመቅለጥ ሽቦቹ እርስ በርስ ከተገናኙ የሬዚስታንስ ሪዲንጉ ከስፔሲፊኬሽኑ ስለሚቀንስ በዚህ መልኩ የሮተር ዋይንዲንጉ ሾርት ማድረግና አለማድረጉን በዚህ መልኩ ቼክ እናደርጋለን።
እንግዲህ በሶስተኛ ደረጃ ቼክ የምናደርገው በዚህ በሮተር ዋይንዲንግ ላይ ግራውንድ ቴስት ነው። ግራውንድ ቴስት ለማድረግ የማልቲሜትራችን ፕሮብ እዛው በሬዚስታንስ ወይም በሆም ሬንጅ ላይ አድርገነው አንደኛውን የማልቲሜትራችንን ፕሮብ በአንደኛው ስሊፕ ሪንግ ላይ በዚህ መልኩ እንይዛለን። እንግዲህ ሌላኛውን የማልቲሜትራችንን ፕሮብ ደግሞ ከዚህ ከፖሎቹ ጋር በማነካካት ወይም ደግሞ በዚህ መልኩ ፖሎቹ ላይ በማነካካት ማልቲሜትራችን ላይ ኮንቲኒቲ ወይም ደግሞ ሪዲንግ እንደሚያሳየን ቼክ እናደርጋለን። እንግዲህ ይሄን በመናደርግበት ጊዜ ምንም አይነት ሪዲንግ ወይም ኮንቲኒቲ ሊያሳየን አይገባም። እንግዲህ ፖሎቹ ላይ በተጨማሪም ደግሞ የሮተሩ ሻፍት ላይም በማነካካት ኮንቲኒቲ አለመኖሩን እርግጠኛ መሆን ይኖርብናል ማለት ነው ተመልካቾቼ። እንግዲህ ይሄን በመናደርግበት ጊዜ ሪዲንግ ወይም ኮንቲኒቲ ከሰጠን ይሄ ዋየር ወይም ደግሞ የሮተር ዋይንዲንጋችን ከግራውንድ ጋር ወይም ደግሞ ከቦዲው ጋር ንክኪ እንዳለው ያመላክታል ማለት ነው። እንግዲህ ሁለቱንም ስሊፕ ሪንግ የቀያየርን ከፖሎቹ ጋርና እንደዚሁም ደግሞ ከዚህ ከሮተሩ ሻፍት ጋር በማነካካት ኮንቲኒቲ አለመኖሩን እርግጠኛ መሆን ይኖርብናል ማለት ነው። እንግዲህ ኮንቲኒቲ አለመኖሩ ይህ ሮተር ዋይንዲንግ ግራውንድ አላደረገም ወይም ጤናማ ነው የሚለውን ያረጋግጥልናል ማለት ነው። ነገር ግን ኮንቲኒቲ በዚህ ቴስት ላይ የሚያሳየን ከሆነ ይህ ሮተር ዋይንዲንግ ግራውንድ አድርጓል ማለት ነው። ሌላው በዚህ በሮተር ዋይንዲንግ ወይም ደግሞ በሮተር ኮይል ላይ ቼክ የምናደርገው ይህንን ቨርኒየር ካሊፐር በመጠቀም የስሊፕ ሪንጉን ዲያሜትር እንለካና ስሊፕ ሪንጎቹ መበላት አለመበላታቸውንና ወይም ደግሞ በስፔሲፋይድ በሆነው ዲያሜትር ሬንጅ ውስጥ መሆናቸውን ቼክ በማድረግ መቀየር ያስፈልጋል ወይስ ሳያስፈልግም የሚለውን እንግዲህ ዲሳይድ ማድረግ እንችላለን። እንግዲህ ይሄንን ኮምፔር የምናደርገው ከትክክለኛው ስፔሲፋይድ ከሆነው ከማኑዋል ጋር ኮምፔር ማድረግ እንችላለን ማለት ነው። ትክክለኛውን የስሊፕ ሪንግ ዲያሜትሩን ማለት ነው ተመልካቾቼ። ሌላው ቼክ የምናደርገው የማግኔቲክ ፊልድ ስትሬንግዙን ቼክ ማድረግ እንችላለን። እንግዲህ ይሄ እንደምትመለከቱት እዚህ ጋር የፒስተን ፒን አለኝ በጣም ዌይት ያለው። እንግዲህ ከባትሪ ጋር ፖዚቲቭ እና ኔጌቲቭ ጋር ሁለት ዋየሮችን በማገናኘት አንደኛውን ዋየር ከአንደኛው ስሊፕ ሪንግ ጋር ሁለተኛውን ዋየር ደግሞ ከሁለተኛው ስሊፕ ሪንግ ጋር በማገናኘት ይሄ ሮተር ፖሎቹ ማግኔታይዝ ሆኖ ማግኔቲክ ፊልድ ስትሬንግዝ እንዳለውና እንደሌለው በዚህ መልኩም ቼክ ማድረግ እንችላለን። እንግዲህ ይህን በማድረግ በኦልተርኔተራችን ላይ ያሉትን አካላቶች ቼክ እና ኢንስፔክት በማድረግ ብልሽቱ የት ጋር እንዳለና ምን ላይ እንዳለ በቀላሉ አይደንቲፋይ ማድረግ እንችላለን ማለት ነው ተመልካቾቼ። ቪዲዮውን ላይክ በማድረግ እንደዚሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ በርካታ አስተማሪና ጠቃሚ ቪዲዮዎችን የምለቃቸውን እንድትከታተሉ ከወዲሁ እየጋበዝኩኝ በዚህ ሰናበታለሁ። መልካም ጊዜ። ባይ ባይ።